አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የፀረ ዜና ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ሰዓታችንን ጠብቀን አዳዲስ የባህር ማዶ ወሬዎችን ልንነግራችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ ቪዲዮ ላይክ፣ ሰብስክራይብ እንደዚሁም ሸር በማድረግ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን እነሆ ወደ ዜናዎቹ። ለ37 ዓመታት ኢራንን የመሩት አያቶላ አሊ ካሚኒ በአሜሪካና በእስራኤል ጥምር ጥቃት መገደላቸውን ተከትሎ ሀገሪቱ በታሪኳ ታይቶ የማይታወቅ የፖለቲካ ቀውስ ውስጥ ትገኛለች። አዲሱ መሪ እስኪሰየም ድረስ ሀገሪቱ በጊዜው የሶስት አባላት ምክር ቤት እየተመራች ሲሆን በሲአይኤ እና በሞሳድ ሰርጎ ገብነት የተጋለጠው የሀገሪቱ የደህንነት መዋቅር በቀጣይ ተተኪዎች ላይ ትልቅ ስጋት ደቅኗል። ኢራን በአጸፋዊ እርምጃ የዓለም ነዳጅ ዝውውር ቁልፍ መስመር የሆነውን የሆርሙዝ ሰርጥን ሙሉ በሙሉ መዝጋቷንም አስታውቃለች። ማንኛውም ለማለፍ የሚሞክር መርከብ ጥቃት እንደሚፈጸምበት መዛቷን ተከትሎ በአፍሪካ፣ በአውሮፓና በአሜሪካ የነዳጅ ዋጋ በከፍተኛ ሁኔታ እንደሚንር ይጠበቃል። ቀድሞውኑ በሳውዲና በኳታር የነዳጅ ተቋማት ላይ በደረሰው ጥቃት በአውሮፓ የጋዝ ዋጋ በ50 በመቶ ወዲያውኑ ጨምሯል። ጦርነቱ አድማሱን እያሰፋ በመሆኑ አሜሪካ በ13 መካከለኛው ምስራቅ ሀገራት የሚገኙ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች። ፕሬዚዳንት ዶናልድ ትራምፕ ጦርነቱ ገና እንዳልተጀመረና የኢራንን ወታደራዊ አቅም ለማዳከም ዘመቻው እንደሚቀጥል ቢገልጹም አሜሪካ እስካሁን 6 ወታደሮቿን ማጣቷ ታውቋል። ምንም እንኳን አሜሪካ ለድርድር ፈቃደኛ መሆኗን ብትገልጽም የኢራን ብሔራዊ ደህንነት ምክር ቤት ግን ከአሜሪካ ጋር ምንም አይነት ድርድር አናደርግም በማለት ጥያቄውን ውድቅ አድርጓል። የካሚኒ ተከታዮች ጦርነቱን የሞት ሽረት ትግል አድርገው እንደሚቀጥሉበት በማስታወቃቸው በቀጠናው ሰላም የመውረዱ ተስፋ እየራቀ መጥቷል። በውጥረት ውስጥ ባለችው ኩዌት 3 የአሜሪካ ጦር አውሮፕላኖች በስህተት በሀገሪቱ መከላከያ ኃይል ተመተው መውደቃቸውም ተሰምቷል። ኩዌት አውሮፕላኖቹን የጠላት ድሮኖች መስለዋት መምታቷን ገልጻ ለተከሰተው አሳዛኝ ሁኔታ ይቅርታ ጠይቃለች። ክቡራትና ክቡራን፣ የመካከለኛው ምስራቅ ቀውስ አሁን ወደ አስፈሪና ዓለም አቀፋዊ ደረጃ ተሸጋግሯል። የኢራን ዋና መሪ መገደል፣ የሆርሙዝ ሰርጥ መዘጋትና የነዳጅ ተቋማት መመታት ዓለምን በኢኮኖሚና በፖለቲካ ስጋት ውስጥ ጥሎታል። ኢራን በአዲሱ አመራር ስር የምትወስደው ቀጣይ እርምጃና የአሜሪካ የጥቃት ዘመቻ በቀጣይነት የቀጠናውን ብቻ ሳይሆን የዓለምን የኃይል ሚዛን የሚወስን ይሆናል። ውድ የፀረ ዜና ቤተሰቦች ለዛሬው ያዘጋጀንላችሁ የሀገር ውስጥና የባህር ማዶ ወሬዎች የሰማችኋቸውን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ፣ ቸር ያሰማን።